ይልቅ ንገራት አንተም እንደማትወዳት ጅማሬዋ ደስ ቢያሰኝም ፍጻሜዋ እንደማያምር ንገራት። ወቅታ እንደምትጥል ለሕይወት እንደማትፈልግ ንገራት። ውበት የሌላት ምስኪንና ጎስቋላ መሆኗን ንገራት። ማሌ ሶሎም ላይ እንዳለችው እንደዛች ሙሽሪት ፀሐይ መልኬን አክስሎታልና አትዩኝ እንደምትለው አላይሽም አታምሪም አትላት። ለምንድነው የምትልመጠመጥባት? ለምንድነው እግሯ ስር ወድቀ የምትለምናት? አንተ ከዛ በላይ ሌላ ዓለም አለ። እንደውም ልንገር ንዑድ ክቡር የሚሆን ሐዋርያ ጳውሎስ ዳግመኛ እንዲህ አለ፣ ክርስቶስ በእናንተ ውስጥ እስኪሳል ድረስ ምጥ ይዞኛል አለ። ምጥ የሚያዝ ታላቅ ወንድም አለ። ይህን ታውቃለህ? ሐሳቡን አንተ ይህን ዓለም ተዋወቁት ወጣቶች። ምጥ የሚያዝ ክርስቶስ በልብ እስኪሳል ድረስ ምጥ የሚያዝ የሚጨነቅ የሚማልድ ወንድም አለ። ዓለም ሁሉ ይተውሃ እንኳን ተወህ እንደው ዓለም እኮ አይወድም እኮ። ዓለም እኮ የትኛው ዓለም ነው የሚመዝንላችሁ? ድል የነሳ የሰማዕታት ዓለም አይሻልም? እሱ ስላንተ ያስባል፣ እሱ ስላንተ ይጨነቃል። ስትመለስ ይዘምራል። ዓለምህማ ልዩ ነው። ታዲያስ ዋጋ ቢስ አታድርገው። ሰውዬ ምንድን ነው የሚለው? የዚህ ዘመን መከራችንን አያውቀው። ምን እያልክ ነው የምታወራው ልትሉ ትችላላችሁ። ምናልባት ከአንዳንዶቻችሁም ፈቀቅ ያለ መከራና ፈተና ሊገጥመኝ የሚችል ይሆናል። የትኛውም መከራና የትኛውም ፈተና ይግጠምህ። ሁለት ቁም ነገሮችን ነግሬ ላብቃ። በሞቴ ስሙኝ። መከራ ስትቀበሉ ወጣቶች፣ ዛሬም ወደፊትም በሕይወታችሁ ሁሉ መከራ ከገጠማችሁ አንድ ማለፊያ መንገድ ልንገራችሁ። መከራችሁን ከክርስቶስ ጋር አሳልፉት። መከራችሁን ከክርስቶስ ጋር አብራችሁ ተቀበሉት ነው ምላችሁ። እንዴት? ንዑድ ክቡር የሚሆን ሐዋርያ ጳውሎስ እንዲህ ይላል፣ ከክርስቶስ ጋር ተሰቅያለሁ። እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው ይላል። ከክርስቶስ ጋር ተሰቅያለሁ። ብቻዬን ምን አደርጋለሁ አትለው። አብረን መከራ ብንቀበል አብረን ደግሞ እንከብራለን፣ አብረን ደግሞ እንወርሳለን ይላል። አብረሽ አብረን በምስጋና በአኮቴት የሰይጣንን ውጊያ የዚህን ዓለም መከራ ከተቀበልከው እመነኝ ከመስቀሉ መከራ ጋር ይደምርልሃል። ከቁስሎቹ ጋር አብረ ያቆስልሃል። ቁስልህ ነው አይሰማል። አብረህ አንዳንዴ አጋንንት መተው ራስን ጥላ ሲሉህ ከኔ በላይ እኔን የሚወድ አምላክ አለኝ፣ ለምን ራሴን እጠላለሁ በለው። አንዳንዴ አጋንንት በጆሮ እየመጡ ሙት ቢሉ እንኳን ከክርስቶስ ጋር ሕያው ሆናለሁ በለው። አንዳንዴ ጨካኞች ናቸው። ይመጡና ተሰቀል ሊሉ ይችላሉ። ብቻዬን ተሰቅዬ ምን አደርጋለሁ አትላቸው። ራስን አጥፋ ሲሉ ለምን እኔ ከክርስቶስ ጋር እኖራለሁ ብለ አፋቸውን አታዘጋቸው። የትኛው መከራ ውስጥ እንኖር ከክርስቶስ ጋር እናሳልፈው። ይሄ ማለፊያችን ነው። ይሄ የክብር በራችን ነው። ወጣቶች ፈተናችንንስ አልተረዳኸው? ኧረ በደንብ ነው የምንረዳው። ኧረ በደንብ ነው ማውቀው። ለዛም ነው እኮ የምንጮኸው ፈተናችንን ስለምንተዋወቅ። ግን ወጣቶች ሆይ ክርስቲያን ሆናችሁ እንደ እግዚአብሔር ፈቃድ ኖራችሁ በጽኑ ፈተና ውስጥ ካላችሁ ማክሲመስ የተባለ ሊቅ ለምን ፈተና እንደመጣባችሁ ይነግራችኋል። እንዲህ ይላል። ምን ይላል? ፈተና በአንዳንዶች ዘንድ ከቀደመ ኃጢአታቸው ሊያነጻቸው ይመጣል ይላል። ክርስቲያን ሆነሽ የምር ፈተና ከተቀበልሽ ኃጢአትሽን ሊያነጻልሽ መጣልሽ። እሰይ በይዋ። ለአንዳንዶችስ ክርስቲያን ሆነ እንደ እግዚአብሔር ፈቃድ እየኖርን ዘውትር በፈተና ከተጎነተልን
ምን ይላል መሰላችሁ ማክሲመስ? በሌሎች ዘንድ ደግሞ አሁን ያላቸውን ፍጽምና የበለጠ ሊያጠናክር ይመጣል ይላል። አይገልህም፣ ሕያው ያረጋል ፈተና። አይሰብርህም፣ ያጠነክርሻል ፈተና። አያደበዝዝህም፣ የበለጠ ውብ ያረጋል ፈተና። በአንዳንዶች ዘንድ የቀደመ ፍጽምናቸውን የበለጠ ሊያጠነክርላቸው ይመጣል ይላል። በሌሎች ዘንድስ? በሌሎች ዘንድ ደግሞ ይላል ሊመጣ ላለው ነገር እንዲዘጋጁ ይመጣል ይላል። ለሚመጣው መከራ እየሰራን መሆኑን ምን ታውቃላችሁ? ነገ በክፋት ይብሳል። ዛሬ ከተንገዳገድን ነገ እንወድቃለን። እግዚአብሔር ለነገ ሲያጠነክረን አሁን በፈተናዎች በወጀቦችና በአውሎ ንፋሶች መካከል ሊያሳልፈን ይችላል። ፈተና እንደዚህ ይመጣባል። ክርስቲያን ከሆን ኃጢአትህን ሊያነጻልህ የበለጠ ውብ አድርጎ ሊያሳምርህ ለሚመጣው የመከራ ዘመን ሊያዘጋጅህ ነው። በቃ ወቀው ወጣቱ እስኪ ጠይቃችሁ፣ ሌባ ባዶ ቤትን ይበረብራል? ምን በወጣው? ሌባ የሚበረብረው ሀብት የሞላውን ቤት ነው አይደለም። ጉድጓድ ምሶ ግንብ ደርምሶ የሚበረብረው የባለጸጎችን ቤት ነው። የድሆችን እንኳን ዞር ብሎ አይ። አጋንንት የፈተና ውጊያ ከከፈቱብህ ወይም ካስጨነቁሽ አንድ ነገር ትዝ ይበልሽ፣ አንቺ የሃይማኖት ባለጸጋ ነሽ። አንተ ብዙ ነገር አለህ ማለት ነው። አጋንንት ትኩረት አድርጎ በፈተና ከተጫወተብህ ባዶ አይደለም፣ ሃይማኖት አለ፣ ምግባር አለሽ፣ በትሩፋት አጌጥ። ስለዚህ ዝም ሊልሽ ትወጃለሽ። ሌባ ባዶ ቤትን እንደማይታገል ዲያብሎስም ባዶ ቤትን ሲታገል አይተን አናውቅም። ለምንድን ነው የምፈተነው ካልክ ባዶ ስላልሆንክ ነዋ። ክርስቶስ ስለተዋህደህ ነዋ። ደም ተቃብተዋል እና እያጨበጨበልህ ልታልፍ ትፈልጋለህ። ማን ያለ ፈተና እንዳለፈው አንተ ያለ ፈተና ልታልፍ ነው። ክርስቲያን ከሆንክ በዚህ ውስጥ ማለፍ ግዴታ ነው። ሶስተኛ የተማሪዎች እውነት የሚገለጠው ፈተና ላይ ሲቀመጡ አይደለም። የኔና ያንተ እምነትስ ያለ ፈተና እንዲገለጥ ትፈልጋለህ? ታምልከው አታምልከው? የብስ የብሱን ወይስ ባህር ባህሩን ከክርስቶስ ጋር ትሻገር የሚታወቀው ደግ ጊዜ ብቻ ሳይሆን በክፉ ጊዜም አምላኪ መሆን የሚገለጠው በፈተናዎች መካከል ስታልፍ እኮ ነው። ብርቅና ድንቀት አድርገው። ይልቅስ በእነዚህ ፈተናዎች በእነዚህ መከራዎች መካከል መሰበር፣ ተስፋ መቁረጥ ሳይሆን የእውነት ወደ እግዚአብሔር እየቀረብን እንደሆነ እንረዳ። ማጠቃለያ